ከድርማ ደርስ የሚጀምራ ከማንም ጎን ያለውን ያስፈልጋል። ለዚህ ነገር ብቻ የሚሆነን ኢሞሽናል ጥለውት የሚሮጡ ነው የሚመስለኝ። ምንድነው ነው ليش يا اختي هو كذا بشبوش والله بشبوش عندنا አዲስ ለገባችሁ ተመልካቾቻችን 3 ሚሊዮን ታብታብና 18 ሰው እየተከታተለው የሚገኘው 13 ዓመት በሳውዲ አረቢያ ላይ እስር ቤት የነበረችው ሌይላ ኑር ዛሬ ወደ ሀገሯ ትገባለች። በብዙ ድካምና በብዙ ልፋት እዚህ የደረሰ ጉዳይ ነው። በመላው ዓለም የሚገኙ ኢትዮጵያውያን ኤርትራዊ ተባብረው እንዲሁም አረቦችም ጭምር ተባብረው እህታችንን ለዚህ ቀን ያበቃት። እንግዲህ አርፋለች። እንግዲህ ወደዚህ አየር መንገድ ስትመጣ በቀጥታ ለማየት እየጠበቅናት የምንገኘው ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነው እና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። የድካማችን ውጤት የጸሎታችን ፍሬ ሁሉ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ ካላየች አናምንም ብለው እኛም ካላየን አናምንም ብለን ነው ላይቭ ያደረግንላችሁ። አስቲ ከሰኪናሽ ትንሽ ብታካፊኝ። ማሻአላህ ተባረከ الرحمن جبل استغفري تحليل وتصوير احسن شيء يعني صحيح والله يا اختي በዚህ አጋጣሚ አረብ ሀገር ላላችሁ እህቶቼ የሌላን አይነት ሙከራ እንዳትሞክሩት። ደስተኛ ሆነን አይደለም በጉዳዩ እንደምንቀበለው፣ ግን ልጅቱ ምርቃት ስለሆነች ነው እንጂ እኔም እንደሌላ ብለሽ እኮ ልትፎክሪም የምታስቢ ትኖሪያለሽ። ተጠንቀቁ። አዲስ ከተበላት ምክንያት አለው። መልካም ነገር የምንሰራበት ያድርግላት። ቀሪ ዘመኗን የተሰጣት አዲስ መኖር ነው፣ አዲስ እድል ነው እና ይሄ መታደል ነው። አላህ ደግሞ ይህንን እድል የምትጠቀምበት መልካም ነገር የምትሰራበት አላህ ያድርጋት። በእሷና በጌታ መካከል ያለው መልካም ስራ እነሱ ያውቃሉ። እንግዲህ አንዳንድ ሰዎች በሌላ በኩል መውጫ ያለን ይመስላችሁ ይችላል። የትም መውጫ የለም። ከወጣች በዚህ በኩል የምትወጣው ማፊ መخرج ثاني هذا الواحد اللي والله بيطيقك ነበር ነው ከዚህ በላይ አልደኝ የለም ከላይ ያለው ይታያል። ያኛው እዛች ጋር በቃ ኮንትሮል ዝርዝር አሻር ሰጥተው በዚህ ከወጣች በዚህ ነው የምትወጣው። በዚህ መሀል ቁም ነገር እዚህ አሁን 17000 ሰው ይታዩናልና 18000 ሰው ይታያል። 18000 ሰው ቤተሰብ ያለው ነው። እንግዲህ እንደዚህ አይነት ቁም ነገሮች የሚሰሩበት ሚዲያም ነው የኛ የፋውንዴሽን አካውንትና ፎሎ እንዲያረጉና ዛሬ እንደው በዚሁ ቀን ደግሞ ታሪካዊ ነገር ይስሩ። ወንድም ካሌድ 278 ሺህ ነው ያለው። 300 ሺህ እስቲ እንዲግባና ይሄ የቲም ሌላ ማስታወሻ እንዲሆንንም ጭምር ወደ 300 ሺህ እንዲያስገቡት አሁን እዚህ ያሉት 18 ሺህ ሰው ፎሎ እንዲያደርግ የተሰጠው ቻሌንጅም አለ። እንደምታውቁት ወንድም ጋይድ ፋውንዴሽን ስር የሚገኙ የተለየ ዘር ሃይማኖት የሌላቸው ብዙ ኢትዮጵያውያን አሉ። በቅርብም በሩቅም የሚረዱ ብዙዎችን አቅፎ ያዘ ወንድማችን ነውና ቀባሪ መርዶ የሚወዳት በሚሆንብን ስለዚህ እባካችሁ ሰፖርት እናድርገው። እኛ የሚጎድልን ነገር የለም። ለሱ ቫልዩ አለው። ያንዳችሁ ፎሎ ማድረግ ዋጋ አለውና እናንተም እህቶቻችሁን ወንድሞች ህፃናትን ነው የምታግዙት። በዚህ ኃላፊነታችን እንወጣ። ዝም አልኩላችሁ። በዚህ አጋጣሚ እንደሚውጣ አድርጎና የሆነ ድምጽ ይሰማችኋል። በዚህ እግረ መንገዳችሁን እንድትሰሙት የፈለኩት ድምጽ ነው። እስቲ ሚውት አድርጉት። ሁላችሁም ሚውት አድርጉ። ወንድም ካሌድም ሚውት አድርጉት። ይሰማችኋል?
በአጠቃላይ 45 ኢትዮጵያውያን 45 ሶማሌ እንደዚህ የነበረ 90 ሰው ነበረ። ተጨረሰ ካላት አሁን የመጨረሻ ነው። ምንም ማድረግ አይቻልም። ፈጣሪ የሆነ ናቸው። ሚዩቱን አስተካክዬ እንትን ልበላችሁ። እነዚህ የመጨረሻ ስልክ 60 ሰዎች በአንድ ቀን የተቀሉበት ነው። ባለፈው ዓመት አሁንም ብዙ ሞት የሚጠብቋቸው ዜጎች አሉን እና እባካችሁ ወንጀል ውስጥ አትግቡ። የመጨረሻ ድምፃቸውን ነው ማሰማችሁ። የአንድ ሰው ላሰማችሁ ብዬ ነው። ህጋዊ ሆኖ መሄድንም እግረ መንገዳችሁን ማወቅ አለባችሁ። ብዙ እናቶች ልጆቻቸውን አጥተዋል። የመጨረሻ ደውሎቻቸው ናቸው ተፈረደባቸው። ስለዚህ እባካችሁ እንዲህ አይነት ነገር ላይ ባለመሳተፍ እንትን አድርጉ፣ ተባባሪ ሁኑ። እሺ። እና ቆይ ያሰማችኋለሁ ድምፁን። ኦልሞስት በፎቶ ደረጃ አንዴ እንትን ልበላችሁ እና ፎሎ አድርጉት ወንድም ካሊድን። ይኸውላችሁ እነዚህ ናቸው። እነዚህ ሁሉ ኢትዮጵያውያን ናቸው የተቀሉት። እሺ ተስፍሽ ይሰማለሁ። መጣች መሰለኝ። ተስፍሽ ይሰማለሁ። ድምፅ አስተካክል። አንተ ጋር ድምፅ አስተካክል። ድምፅ ያንተ ድምፅ ቀንሷል። ተስፍሽ አንተ ስላለ ነው። ጫጫታ ስላለን ይሰማል። አሁን እሺ እሷ ስትመጣ ምልክት ስጡን። እናንተ ግን ታች ኮሜንታተር ዞር በል ምናምን በራሴ ቤት ምን አባታችሁ ሚዩት አድርጌ እንዳልገላግል ስንሰደብ ሼር ለማድረግ ትፈጥናለህ። በቃ ወይም ኮፒ አድርገን ደግሞ ተፈታች ለማለት ትፈጥናለህ። ከሁለቱም ቦታ ፈጥነህ ትችለዋለህ። ተፈታች እንኳን ደስ አላችሁ። እኛን የሰደባችሁ ልጆች ብላችሁ ብትለጥፉ ፎቶችሁን ለጥፌ ነው የምናገረው። ከዚህ በኋላ በሁለት ድንጋይማ በሁለት ቢላማ አትበሉ። በነገራችን ላይ ተስፍሽ እኔ ከዚህ በላይ ሰው ነበር 18 ሺህ። ለምንድነው ግን ሼር ማታረጉት? ማለት ሼሩና ታብታቡ እኩል አይደለም። ስለዚህ ሼር እያረጋችሁ አይደለም። ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መስማትም ይሄን ቀን የሚጠብቅ ሰው አለ፣ ያልሰማ አለ። ስለዚህ ኢንሻአላህ እዚህ ያላችሁ ሰዎች ትንሽ ኮፒ ሊንክ ብታደርጉ ጥሩ ነው። ለምን ታብታቡና ኮፒ ሊንኩ አይመጣጠንም? እኛም ሰክተን ስላልሰራን በዚህ ቀን ነው አላልንም። ምክንያቱም ውስጣችን በፎቢያ ስለሆነብን ለብዙ ሰው አልተዳረሰም እና አዳርሱና ይዩት። ወንድም ካል ኪድናም ትልቅ ነገር ነው። አሁን ተስፋ ማየት እውነት አንዳንድ ጊዜ ይሄ ቀን ይመጣል ብሎ እንኳን ማሰብ በራሱ ፈተና ነው የነበረብንና እንግዲህ አላህ ፈቅዶ ደግሞ ይህን ቀን በማየታችን ይህን ነገር በመስማታችን እንደ ቤተሰቦቿ ሁሉ እኛ አብረን በጋራ ተጨንቀን ከዛ በኋላ ደግሞ በብዙ መንገድ ደግሞ የሁላችንም ስም በዚህ ነገር ላይ በየቀኑ በተደጋጋሚ ባልተገባ ሁኔታ እየተነሱ ለሌሎችም ሁሉ ምሳሌ ሊሆን የሚችል ነገር አንዳንድ ጊዜ ምንም ነገር እውነት ሳይኖረን ባልተገባ ነገር የሰዎችን ስም የምናነሳ ሰዎች ሁሉ
ትልቅ ትምህርት የሚሆነን እንደገና ለሌሎች ማመዛዘን እንዳለብንም ማወቅ መስማት ማየትና መረዳት ሁሉም እንግዲህ ከግምት ውስጥ መግባት እንዳለበት በዚህ መረዳት እንችላለን ብለን እናስባለን። ኢንሻአላህ ከሚቀጥለው ላይ በቀጣይ ሁላችን የሌላ አባላት ተስፍሽ ከአውስትራሊያ፣ አሲያ ከካናዳ፣ ሚናወር ዙዙ፣ አቧሚራ ከሳውዲ ሆነው እንዲሁም ደግሞ ሙቤ ሚዲያ ደግሞ ከጀርመን ከተለያየ ዓለም ተሰባስባችሁ ዓለምን ለዚህች እህት አንድ ሌላ እንደ ሺህ ሌላ ትታያለች፣ ለብዙ እህቶች ለብዙ ሴት እህቶቻችን ምሳሌ ትሆናለች ተብሎ በዚህ መንገድ እየተደረገ የነበረው ርብርብ ዛሬ ፍሬ አፍርቶ ለሀገሯ የምትበቃበት ቀን ደርሶ እንግዲህ እኛም ይህን በጋራ አንድ ላይ ሆነን ለማየት እየጓጓን እንገኛለን። ስለዚህ ኢንሻአላህ ምናልባት አሁን ለሌሎች ኃላፊዎች ስልክ ደውዬ ወደዚህ የምታልፍበትን መንገድ ሬጅስትሬሽን ላይ ያው ሊስት ላይ በኢንተርናሽናል ሕግ አይኦም የኢንተርናሽናል ኢሚግራንት ኦፊስ ሬጅስተር ማድረግ አለበት ስለተባለ ያው በእነሱ ምናልባት ለእኛ አሁን በተለየ ሁኔታ ስለምናያት እንጂ እንደማንኛውም ዲፖርት ከሚደረጉ መሀል አድርገው ስለሆነ የሚያዩት መመዝገብ ስለነበረባት ወደዛ መልሰዋት ነው የመጡትና በዚህ መሰረት ነው እንግዲህ ይሄ ነገር የነበረው። ስለዚህ ኢንሻአላህ ከደቂቃዎች በኋላ ይሄ ነገር አብረን በጋራ የምናይ ይሆናል። እንግዲህ ትዕግስት ሁልጊዜ ፍሬዋ ጣፋጭ ነው። ብዙ መንገድ ተዞልመን በብዙ መንገድ ነገሮችን እኛም ደግሞ ያልሃል ሌሎችም ደግሞ ሳውዲ ላይ የሚገኙ ኮሚቴዎችንም በተለያየ መንገድ ላነሳንበት ደግሞ አላህ እንግዲህ ይቅር ይበለን ወንድሞቻችን አፏፏት እንላለን። ከዛ ባለፈ ግን ከምንም በላይ ቤተሰቦቿ እናቷ ለዚህ ነገር ደግሞ ትልቁ እንደምታያቸው በጣም በጉጉት እየጠበቁ ነው ያሉት ወንድሟም እናቷም። ይሄ ደግሞ ከምንም በላይ ደስታው ለነሱ እጥፍ ድርብ ነው። እንግዲህ ኢንሻአላህ እየጠበቅን ያለው በተረፈ እንግዲህ አሳይመንቱ እስካሁን እየሰራ አይደለም። 1900 ሰው ነው ፎሎ ያደረገው ከ18000 ሰው። ተስፍሽ እንግዲህ ይሄ በትልቁ የሚታየውን ፔጅ እዚህ ያሉ 18000 ሰዎች ፎሎ እንዲያደርጉ እንግዲህ የአለቅነት መመሪያውን ብታስተላልፍልን እንደ ታሪክ ቤታችን ውስጥ ይሄ ትልቅ ማስታወሻም ጭምር ነው። ቁም ነገር የሚሰራ ነው። ምክንያቱም ይህንን ቁም ነገር ለማየት የመጣ ቤተሰብ ስለሆነ ያለው እዚህ ያሉት ሁላችሁም ፕሊስ ፎሎ እንድታደርጉልን አሁን እንጠይቃለን። ቁጥሩ ሁላችሁም እዚህ ያላችሁ በጣም ፎሎ የተደረጋችሁ ነው። ያው ወንድም ካሊድ 4400 ሰው ፎሎ አድርገዋል እያደረጉ ነው። አሁንም ቻሌንጁን እዚህ 18000 ያላችሁ አትሊስት 10000 ሰዎች ፎሎ ያላደረጋችሁ ትኖራላችሁ። ለቀሪዎቻችሁ እንኳን ፎሎ ብታደርጉት ቻሌንጁን እንትን በሏቸው። እነዚህ የደከሙ አዚዛም የምትሰራበት አካውንቷ አሲያም ለበጎ አድራጎቷ የምትጠቀመው ነው ይሄኛው አካውንቷ። ዙዙ እንኳን ብዙ አታደርጓትም ለጊዜው። ፋፊ ለስራዋ ተጠቀምበታለች። እኔ እንኳን በጣም አስወረዱ አርጊ በኋላ አለጥን እኮ አለቅን ሳንቀበል ወላሂ አየር ላይ ለኸይር ነው። ፎሎ አድርጉት። ማሜ እዛ ገብታችሁ አየር መንገድ ነገር እንዳታበላሽ ሶብር አድርጉ። ቀና ብለህ የምታየው ነገር ልብህ ተንጠልጥሎ በጣም ያለው ነገር ነፃነቱ መሰለኝ ቤታችን አስመሰል ነው። والله عجيب ማዘሯ ጋር እስኪ ለማድረግ ነው ወንድም
ይሰማል። ተዋቸው እነሱ ያው እነሱን ያው ትንሽ እረፍት እንስጣቸው ብለን ነው። እረፍት ያደርጉ ማዘርና ቤተሰቦቿ እረፍት ያደርጉ ባይሆን ሰዎች እስኪሚወጡ አድርጉ። ምናያቸው እነሱን ነው ያው ያልኩኝ በቪዲዮ እናያቸው። ይሄ ጉጉት መጋባት አለበት። እኛ ላይ ና ወደዚህ ስሜታቸው እንዲጋባ እኔ እናቴን እንዳይ ነው። በሳቸው ምንም እያልናቸው አይደለም ያውሩ እያል የእነሱ ጭንቀት እኛ ላይ መጋባት አለበት። ተግባባናል። ስንት ዓመት እኮ በምን አይነት ጭንቀት ውስጥ እንዳለፉ የምናውቀው ይህንን ቤቱን በማየት አይደለም ወገኖቼ። እያንዳንዱ ስሜት ዋጋ የሚኖረው በዚህ ልክ ነው። ማለት ተቀርጾ የሚቀመጥ ነገር ነው። ይህንን ነገር ቀርጾ የሚለቁ ብዙ ሰዎች አሉ። ተግባባን። እነዚህ ሙቭመንቶች የሚመለከቱባቸው መሰረት ነው። በቃ እዛ ለሚሰራው ወንጀል ሰዎች እና አንድ ወንጀል ሳውዲ ላይ ሲሰራ እናት ምን ያህል እንደምትጨነቅ ማየት አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 20 ምናምን ሺህ ሰው ላይ ይታየኛል። አሁን ያለነው በዚች ደረጃ ነው። ሌላን እየጠበቀን ያለነው እዚህ ድረስ እንድንገባ የተደረገው በካሊድ ፋውንዴሽን ነው። ይህንን ቻናል ፎሎ አድርጉት። ካሊድ ፋውንዴሽንን ፎሎ አድርጉልን። እዚህ ድረስ ገብተን በነፃነት ከ10 ሰው በላይ ካሊድ አላህ ሱብሃነሁ ወተዓላ ሁሉን ከፍ ያድርግህ። እናንተም ቁጥሩን ከፍ አድርጉት። ፎሎ አድርጉት። ካሊድን ፎሎ አድርጉት። ፎሎ አላህ ያክብራችሁ። 3 ዓመት ቆየን እኮ በሌላ ጉዳይ። ካሊድን ፎሎ አድርጉት። ወላሂ በነፃነት ሴኩሪቲ የለም ምን የለም ወላሂ ይሄ ዋናው አካውንት ካሊድ ትልቅ ሰው ወላሂ ካሊዱ ወላሂ ፎሎ ካሊድን ፎሎ ሁላችሁ ከካሊድ ጎን መሆን አለብን። ካሊድ ምርጥ ሰው ወላሂ ብዙ ነገር ቀዳዳ መታጠፍ የት ቦታ መግባት እንዳለ የምታውቅ ብልቶችን የምታውቅ ምርጥ ሰውን አሁንም ከፍ አላህ ያድርግ። ወላሂ ይሄ ገንዘብ ቀሪው እዛ ባንኩ ስለመቀመጡ የአንበሳው ድርሻ የካሊድ ብቻ ነው። እኔ መሰክራለሁ። አላህ ምስክሬ ነው። ገንዘቡ አጠቃላይ ገንዘቡ ህጋዊ እንዲሆን የተሰበሰበው ምንድን ነው? ትልቁን ነገር የሰራው ካሊድ የሰራን እናመሰግናለን። ያልሰራን እንደምንወቅሰው ሁላ ከካሊድ ጎን ልንሆን ይገባል። ካሊድ ያከብራል። ወላሂ እወዳለሁ። ላላህ ብዬ እሱ እኔ ባለስልጣን ለመጀመሪያ ጊዜ ነው የተገባው። እግራችን የተንቀጠቀጠው እነሱ አሁን ደስታን የምናያለህ የደስታ ጊዜ ሀዘን በቃ አላህ ይበላ። ይደሰቱ እነዚህ ሰዎች። ሌላ ታግባ ትውለድ፣ የልጅ ልጆቿን ይዩ። አላህ ያስደስታችሁ። አላሁመ ሰሊ በቃ አልችልም እኮ ካሊዱ ወላሂ አልችልም። እሺ አሚን። እናንተም ሲንግል የሆናችሁ ውለዱ፣ ክበዱ። ቤተሰቦች አሁንም እንግዲህ እየጠበቅን ነው። ቶሎ ደውሉ። ካልሆነም ወንድም ካሊድ ግባና እንግዲህ ያለውን ነገር እንደዋውል። ዛሬ ያው ሁላችንም እየጠበቅን ነው። ጭንቅ ላይ ነው ያለነው። አብሽሩ እንግዲህ የታገሰ ከሚስቱ ይወልዳል። መረጋጋት ነው። ይህን ደረጃ ግን ቆጥረን ጨረስ ነው። ከሚስቱ ይወልዳል ብቻ ሳይሆን የታገሰ ሌላን ኤርፖርት ይቀበላል። ሚል ይጨመርበት። ወላሂ እግራችን ተንቀጠቀጠ። እኔ አላቅም። ሱብሃነከ ያ ረብ ላኢላሃ ኢለላህ። የሸገው አባትን አንዴ ብታወሩ ደስ ይለኛል።
በነገራችን ላይ ተስፍሽ ቀጣይ የሚኖረን መርሃ ግብር እህታችን ሌላ ያው አይምሮዋ ከተረጋጋ በኋላ ያለችበት ሁኔታ ካረግን በኋላ እዚሁ የመጀመሪያውን የሰደቃ የምናደርግ ይሆናል። ከዛ በኋላ እንዳጠቃላይ በመላው ዓለም የምትገኙ ኦፊሻሊ የምናመሰግንበትና ምስክር ወረቀት የምንሰጥበት እንዲሁም የአብረውን በጋራ የሰራች ኢትዮጵያ ንግድ ባንክ፣ የውጭ ጉዳይ ሚኒስትር፣ የኒስ አባላት፣ የኢትዮጵያ አየር መንገድን ጨምሮ የተለያዩ አካላት ለተሳተፉ ሁሉ እነሱን የምናመሰግንበት መርሃ ግብር ይኖራል። በተለይ ደግሞ የሃይማኖት አባቶች የኢትዮጵያ የሃይማኖቶች ጉባኤ ከሙስሊም፣ ከክርስቲያኑ፣ ከፕሮቴስታንቱ እንዲሁም ከካቶሊክ በተለይም ደግሞ የኡስታዞቻችን ኡስታዝ አቡበክር አህመድ ሼሃችን ሼህ ሀጂ ሐሚድ ሙሳን ጨምሮ እንዲሁም ወንድማችን መሐመድ አልአሩሲ እንግዲህ እነሱንም ጭምር ሲወቀሱ ነው የነበሩትና እነሱንም በይፋ የምናመሰግንበት ከመንግስት የታላላቅ የስራ ኃላፊዎች የውጭ ጉዳይ ሚኒስትሮችም ጭምር እንዲገኙበት አድርገን ይሄ ነገር በትልቁ መንገድ እንደምናደርገው ፕሮግራም እያደረግን ነው። ይህንንም እንግዲህ ለሚዲያ አካላት ጥሪ አድርገን ኦፊሻሊ መግባቷን ቀደም ሲል ጋዜጣዊ መግለጫ እንደሰጠነው እንደነበረው ሁሉ ይህንንም በይፋዊ ጋዜጣዊ መግለጫ የምናደርግበት ነበር። ታስታውስ ከሆነ እንደውም ተስፍሽ በዚሁ አጋጣሚ እንድትገልጽላቸው የዛሬ ዓመት አካባቢ የረመዳን ኢፍጣር በምናደርግበት ሰዓት ላይ የቀድሞ የኢፌዴሪ ፕሬዚዳንት የነበሩት ፕሬዚዳንት ሳህለወርቅ ዘውዴን ለማግኘት ችለህ ነበርና እንደውም ቃል አስገብታቸውም ነበረ። ታሪኳን ነግረህ እሷ በምትመጣበት ሰዓት ላይ እንደ ሴት እንደ እናት ይህን ታሪክ ላይ እንዲገኙ እንፈልጋለን ብለሃቸው ፈቃደኝነቱን ነግረው ነበር። እኛ ምናልባትም እንደውም ለሰላት ተነስተን ስለነበረ እናንተ ነበራችሁ ቁጭ ብላችሁ የነበረውና ምን እንደነበረ በዚሁ አጋጣሚ ለህዝብ መልዕክት ብታስተላልፍ። ካሊዶ አሁን ምንም ባወራው የሚሰማ እኮ ህዝብ አይደለም። የፈለገው ነገር አለ። እኔ ትፍትፍ ለራበው ሰው ምግብ ነው የምትሰጠው። በቃ አሁን እኛ የሚፈልጉት ልጅቷን ማየት ነው። እኔን አይሰሙኝም። ስለዚህ አሁን የምንወዳደስበት እውነቱን ነው ማውራት ያለብን። የምንወዳደስበት አሁን ትራይሱን ስላየ ነው። እኔ እናቶቻችን ጋር እናያቸው ለመወዳደስ ሳይሆን እንዳጠቃለኛም አሁን መጠበቂያ ሌላ ነገር ስላጣን ነው። ምክንያቱም የነበሩ ታሪኮች ምን እንደሚመስሉ የቱ ድረስ እንደተራመዳችሁ የቱ ድረስ እንደሄዳችሁ ለማያውቅ ሰው እግረ መንገድም እነዚህ ሂደቶች ለመግለጽ በደንብ ብናገር ደስ ይለኛል። ግን አሁን እዚህ አንገታቸው ድረስ መጥተዋል። መታገስ የሚችሉ አይደሉም። የለፋነውን ነገር ያውቁታል። ስንት ወር ሙሉም ስንደክም እንደነበርን ያውቁታል። አሁን ፎሎ አድርጉ። 18,000 ሰዎች ወንድም ካሊድን ፎሎ አድርጉ። አንደኛ። ሁለተኛ እስኪ ታለንት ያላችሁ ሰዎች ካላችሁ ደግሞ አዝናኑን። ግቡና ኮሜዲ ነገር አድርጉ። ወዴትም የምንሄደው ነገር የለም። ካልወረደ ልንሰጣቸው አንችልም። ወዴትም አንሄድም። አንዴ ገብተናል። በዚህ አጋጣሚ ማስታወቂያ ያላችሁ ሰዎች ካላችሁ እየገባችሁ ማስታወቂያ ተናገሩ። አትሊስት የተለየ ነገር እንትን ወንድም ካሊድ ፋውንዴሽን ፎሎ አድርጉት። ሌላው ቅዳሜ የፊታችን ቅዳሜ እኔ ደግሞ በሎሚ ስኩል የተማሩ ተማሪዎችን 1200 ተማሪ አስመርቃለሁ። እንግዲህ ይህንን ሳትፈልግም ስመው ምንም ላደርግ አልችልም። ስራ ነዋ። ስለዚህ እንገናኛለን ማለት ነው። ቅዳሜ እንዳትቀሩላችሁ። በተለይ የደረሳችሁም ያልደረሳችሁም ኑና በዚህ በላይቭ ላይ ነው እንድትቀላቀሉ እንላለን። ማውራት የሚችሉ ወንድምየው ቢያወራ አቧሚራ ቢያወራ ምናምን በቃ እናቶቻችን እዛ ያለችውን ድባብ ብናይ ይህ ደረጃ እያዞረኝ ነው። እኔ 9 ሰዓት ሆኗል እኮ ቤተሰብ 10 ሰዓት በስራ ሄደው ትቆያለች እንዲያደረላ ብላችሁ ፍቅር እያዞረኝ ነው። ወይ ከፍለፊት ካሜራውን ያዝና በዛው ጋር ንግግር ያድርግ። ወንድም ካሊድ ስለፊት ሆነ አሁን አቧሚራ እስኪ ናና አውራ የሸጓ አቧሚራ አባት
አቅራራብን እስቲ በቃ ጨንቆት አሁን ወንድም ካሊድ ይመቻል ባለበት ቦታ ላይ ፎሎ ለማድረግ እሺ፣ በትንሹ ሲሆን ጠቅ አድርጉት። ትኩረታችሁን ወንድም ካሊድ ፋውንዴሽን ላይ አድርጉት። ፎሎ አድርጉት። እሺ፣ ቀጥል ጀግን ሸጋው ባላባት ሚውትን አንሰው ሚውትን አንሰው ሰማነው ወዳጆች ተሰማናል። አራስ ነው ሶስት ልጆች ስትወልድ እንዲያልተጨነቅ መውጫ ላይ ያለው ከኋላ መውጫ ይላል ከኋላ ተስፍሽ ብሮ እየጻፈ ሙቤ ተናገር ወንድሜ። ኦኬ 3000 ሰው ፎሎ አድርጓል። ፎሎ አድርጉት እሱንም። እንግዲህ ያው ሰላም አለይኩም ኢንሻአላህ ሰብሩ ትንሽ ያው ዝም በሉ እያላችሁ እኛም ዝም አለን። ይሄን ቀን ሁላችን በጉጉት የምንጠብቀው ቀን ነው። አልহামዱሊላህ አላህ ምስጋና ይገባው። ለዚህ ቀን ለአላህ በቀን ያው ብዙ ሰው ተብሏል፣ ብዙ ተናግረዋል። ግን ያው ሁሉ ነገር ደግሞ አላህ ሲለው ነውና አላህ ደግሞ እህታችንን ኢንሻአላህ አሁን ገብታ በሰላም ምናየት አላህ ያድርገን። አብሽሩ እዚህ ጋር ያሉት ወንድሞቻችንን ፎሎ አድርጓቸው። በዚህ አጋጣሚ ደግሞ ኮፒሊንግ የለም። ለምን ኮፒሊንግ እንደማታደርጉ አውቃለሁ። ታፕ እያደረጋችሁ ኮፒሊንግ ግን የለም። ማሻአላህ ስለትንሽ ኮፒሊንግ አድርጉ ጀማው። ግን ፎሎ አልደረግም እንዴ ፎሎ አድርጉም ብያላቅም 20 ሰው እያለ ገና 5000 እንኳን ፎሎ አልደረግም። ያረታው ፎሎ ልደረግ የሚመረብኝ ማሜን ፎሎ አድርጉት። እስኪ ዛሬ እንደው ማሜ እንዳለቀሰ ነው ዱዓ ሲያደርግ በስቅ ነበረ ላይ እንዳለቀሰ ፎሎ አድርጉት ባካችሁ። ፎሎ ያስፈልገናል ወላሂ አስነሳ ፎሎ በደንብ ፎሎ አድርጉት ወላሂ። ዛሬማ 50 ሺህ መግባት አለብን። ፋፊንም ፎሎ አድርጓት። እንግዲህ ፋፊን ሱብሃንአላህ ያውሉ ሂሳብ ስደምርና ያውሉ ነገር ከኛ ጋር የነበረች እህታችን ናት። የስራ አካውንትን መሰለኝ በተለይ ፋፊ ብዙ ጊዜ አካውንቷ በዚህ ነገር ተዘግቶባታል እና ኢንሻአላህ እሷንም እህታችንን ፎሎ አድርጓት። በጣም ጎበዝ የሆነች እህታችን ናትና የዘኩም ላው ኢንሻአላህ ትንሽ ሰብሩ። የሁሉ ጊዜ ተፈቀናል። አሁን ደግሞ የተወሰነ ደቂቃ ላይ ከሷልሽ ልትወጣ አሁን ትልቁት ደርሳለች። ልከፍት ነው እኮላ ሪኩዌስት ላክልን እንደለው ራሱ ነው የወጣው እኮ ያንተ ክፈት ማሚ ማሚ አትልቀው ካሊድና በለው የማሚ አይደለም በትልቁ ካሊድን አስገባው። እኔን በጎን ኮሜንቱን ዝጋው። ተስብሽ ኮሜንቱን ዝጋው። ተውት እንጂ እኔ ማኔጅ ላድርገው ቤቱን። እሺ ልክ ነህ። ሳይልክ ካሜራህን ክፈተዋ።
ኢብራሂም ያው መጥቷል። ካሊድ ካሜራን ክፈተው። ካሜራን ክፈት። እየተነጋገረ ነው ገና እየሰማ አይደለም። አይ እያናገራቸው ነው ሴኩሪቲዎች። ምንም እኮ የተለየ ነገር የለውም። ዝም ብሎ ነው መጣችን እንትን መጣች አሉ እኮ ልባችንን ቀጥ እንግዲህ ካሜራው አትመሰጥ ብረት አታሳየን። ከፍ አድርጋ ካሜራውን አንድ አበባ ስጠኝ። እንትና ደግሞ ማን ኢብሮ ሰው ገብቷል አይደል? ልስበው እኮ ነው እሱ ልስበው ነው። ቆይ ወንድም ካሊድ ኤዲቲንጉን ለእኔ ተውልኝ። የቱ ጋር ሰዎች ሞዴሬተሮች በእናታችሁ ለክበጣ እንዳይፈጠር ትንሽ ቆይቶ ይጠራል ካሜራው። ላሐውለ ወላ ቁወተ ኢላ ቢላህ። ብዙ ስራ እንዳትገቢ ሰታየት ብቻ ነው የእሱን ትመጣለች። አብሽሪ ከዛ በፊት ወንድም ካሊድ ይሰማል አለ። አሁን ኦልሞስት ከደቂቃዎች በኋላ እህታችን ረንጅ የቆጠርኩት ነበር። አምናችሁ ለማመድ ካሜራ አትስጡ። ጥሩ ነው የሚሮጠው። አያሽቀዋል። ቀልብ ነው የሚያርፍባት። ተጠንቀቁልኝ።
Mami miutunan saw. Andachu miut. Mami yondem kalidin miutan saw. Mami miutunan saw. ሚውቱን ሰው ማሚ ሚውቱን አክሴፕት ማድረግ አለባቸው። ሚውቱን አንሳው ወንድም ካሊድ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን ማሚ ሚውቱን አንሳው አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው ማሚ ቪዲዮውን አስተካክለን ለምን እንደሆናችሁም ሳ እናንተ ደግሞ ወይ ካሜራውን ሌላ ሰው መስጠት ነው። በቃ ምንድነው አህመድ እናንተ እዛ ያያችሁ ነው። በስነ ስርዓት ለኛ አሳዩን ህፃናቱና ተረዱን እንዴ ሌላ ሰው ቀይር አይደለም ተባለ እንዴ እባካችሁ ኧረ ተውን አንዳንዴ ምንም የለም ሂጃቧን ታስተካክልላት ወደ መኪና እስከሚሄድ ካሊድ መሐመድ የሄደች ነው ከወጣች በኋላ የተቀረጸው ይታያል።
يلا 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 جو 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 እንትን አድርጓት እናትና አባቷና አቧሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት እንሄዳለን። ሀቢቢ ብቻ አየርስ እኛም ተረብሸናል። አብሽራ ተረከብ። በጣም እናመሰግናለን ብራዘር። ቴንክ ሶ ማች በጣም እኔ ደውልሻለሁ። ደረጃ ከፍ ኮሜንታተሮች ማውራት በታቸው ተስፍሽ ኧረ በለው ما اشوفه حبيبي ما يشوفه ايش لا بيت بزانيو اشك هلو وي ماشي الدولة لي مرحبا الناس ውስጥ ናቸው ከወንድም ማሊድ ጋር ናቸው እኛን ስልክ ወደዛ ወደታች ብለው ነው እሺ በምን አይነት መንገዳችን እናገኛት አብራን የምትጠብቋትና እሷ ትነግራቸዋለች። ራሷ አንድ ላይ ነው የሚሄዱት። ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። እየሰማኸኝ ነው? ሌላ ስለሆነች ብቻ ሌሎቹ ገና ሪጅስተር ዳሉ ነው። ሁሉ ኃላፊነት ወስዳችሁ አዲሷ ካረፈች በኋላ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ ይጠብቃታል። ገና ሬጅስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችው። አንተ ልትነግረኝ የፈለግከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን። ቅረጹልን አይደለም። ኖ መቅረጽ አይደለም። ልጅቷ ሌሎቹ ሬጅስተር አልሆኑም። እዛ የመጡት አንሄድም። ስትጨርስ ለምን እንደማይሰማኝ እኮ ነው። ሬጅስተር
የሰማው ነው። እሺ ሬጅስተር አድርገህ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችልኝ ጓደኛዋ ነች። ስለዚህ ያንን ነገር አድርጎ ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ መራባ ይጠብቃለሁ። አንተ ስለማታውቃት ብትጠብቅም ብቻ ፋይዳ የለውም። ልጅቱ ሳትሄድ ተረጋግታችሁ ጠይቋት። መልኳን ምኗን ካሊድ እንዲመጣ አድርገው ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል። ከጨረሰ መስማት ነው ያልፈልግ። ወንድም ካሊድ ራሱ ስትቦታ እኔ የሰማው ነው። በቃ አዲስ እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልኩ ባጭሩ በቃ ሲምፕል አብሽር እናስገባውና እናደርገዋለን። አበርቷቸው። አሁን ስሜታዊ የሆነ ስለሆነ እናቷን በማየት ረጅም ስለቆየ ወንድም ካሊድ ሚላችሁን እየሰማን ነው። እንደዛ ነው። ሁላችሁንም ሰላም ብያለሁ። ፋፊ ስላስገባሽኝ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። እንዲሁን ስላየናት ምናምን ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይህ ቀን እንዲመጣ ሁላችንም ምኞታችን ነበርና አልሐምዱሊላህ በጣም ደስ ብሎኛል። ቴንክ ዩ ወንድማችን እናመሰግናለን። አቧፍናን ካለ ደውለትና ይግባ። የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን ላደረጋችሁት ነገር። ትንሽ ነው አንፏቀው ጨረሱን እኮ እንደው ይሄንን 20 ሺህ ሰው እንዴት እንደሚያቸው በጣም ስሜታዊ የሆነ ነገር ነው። ግራ የሚገባኝ እያችሁትና እሺ እሷ ሂድና ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሂድ፣ ከዚህ በላይ አትሂድ። እዛው ጋር ቁም። እናንተን አትሂድ፣ ክሎዝ አታድርገው። እሺ ተስፍሽ ተረጋጋ። አሁን ገባህ አይደለ? ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው። ኧረ ከሩቅ ሆናችሁ ብቻ ስማኝ እስኪ ለዛሬ ዩሲ ይሄ ነው ያው ልጅቷ ያችሁ ከሩቅ እያየ ናቸው። ይህንን ነው የምንፈልገው። ትንሽ እየጠጋ አድርገው ለሰው እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበት። በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግ። እሺ ማሜ እኔ ካሜራማን የቀረጸ የህዝብ ልጅ ናት። ተረጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር እህትና ወንድሞች
እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትኛ